ጊዜው ግን ምናልባት ትንሽ አጠር ያለ ነገር ብቻ ልናገርና ልጨርስ። እንደው ለጊዜው በሚሆን መልኩ ሰው ለመዳን እምነት ያስፈልጋል ወይ? አዎ ያስፈልጋል። ይሄ ማንም አይክድም። ኦፍ ኮርስ ያለ እምነት በፍጹም ልንድን አንችልም። እግዚአብሔርን ደስ ልናሰኘው አንችልም። ዕብራውያን ምዕራፍ 11 ቁጥር 4 ላይ ከሄኖ ጋር በተያያዘ መጽሐፍ አንስቶ ሲናገር ምን ይላል? ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ስለዛ እምነት የመጀመሪያው ስቴፕ ነው። ቅዱስ ጳውሎስም ሲናገር ምንድነው የሚለው? ሁሉ ኃጢአትን እንደሰራ ይናገርና ማለትም አሕዛብም አይሁዳውያንም ሁሉም የኃጢአት ምርኮኛ የኃጢአት ባሪያ እንደሆነ ይናገራል። በማበላለጥ ነው የሚጀምረው። በዚህ በተለይ የሮሜ መልእክት ምዕራፍ 3 ላይ እንግዲህ የአይሁድ ብልጫው ምንድነው ብሎ ይጠይቅና ቅዱስ ጳውሎስ ኦኬ የአይሁድ ብልጫው ብለን ካነሳን ልናነሳ የምንችለው ምን እንደሆነ ያስቀምጥልናል። የእግዚአብሔርን ቃል አደራ ተቀብሏል። ለምሳሌ ኦኬ የእግዚአብሔር ሕዝብ ተብሎ ተቀምጠዋል። ከዛ ውጪ ከኃጢአት ጋር በተያያዘ ግን ቁጥር 9 ላይ ዝቅ ብሎ ምን ይላል? ምዕራፍ 3 ቁጥር 9 ላይ እንግዲህ ምን እንላለን? ከእነርሱ እንበልጣለን ይላል። ማለት አይሁዳውያን እኛ ከአሕዛብ እንበልጣለን ወይ ብሎ ይጠይቅና የለም ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናል ይላል። ስለዛ ሁሉም አሕዛብም አይሁዳውያንም በአንድነት ከኃጢአት በታች ናቸው። ሕግ እኮ ለአይሁዳውያን ተሰጥቶ ነበር፣ ግን አይሁዳውያን ሕግን መጠበቅ አልቻሉም። ፍጥረታዊ ሰው ሕግን እንዲሁ እየፈጸመ መኖር አይችልም። ስለዚህ ሁሉም ኃጢአትን ይሰራል። ስለዛ ምን ይላል? ዝቅ ብሎ ደግሞ ቁጥር 23 ላይ ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሎታል ይልና በክርስቶስ ቤዛነት በኩል በሆነው እንዲያው በጸጋው ይጸድቃሉ ይላል። እንዲያው በጸጋው ይጸድቃሉ። ስለዛ ሁሉም ከኃጢአት በታች ስለሆነ ከእንደዚህ አይነት ባርነት በራሱ መውጣት ስለማይችል ማንም በቃ በእግዚአብሔር ጸጋ ነው እንዲሁ የሚጸድቀው። ግን እንዲሁ ሲል ምን ማለት ነው? ያለ እምነት ማለት አይደለም። ሰው ልክ ሲያምን ወደ ክርስቶስ ሲቀርብ ይህንን ጸጋ ያገኛል። ስለዛ ምን ይላል? እርሱንም እግዚአብሔር ይላል በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። ስለዛ ያ አምላክ ያ እግዚአብሔር የአይሁዳውያን ብቻ ሳይሆን የአሕዛብ አምላክ እንደሆነም ተገለጠ። አይሁዳውያን ገና ለገና ሕግ ስላላቸው እናንተ በሕግ የምትጸድቁ ናችሁ ተብለው ለብቻቸው ተነጥለው የተቀመጡ ሕዝብ አይደሉም። አሁን ላይ በሐዲስ ኪዳን አንዱ ጌታ የሁሉ ጌታ ሆኖ ለሚጠሩትም ሁሉ ባለጠጋ ሆኖ ልክ ሮሜ ምዕራፍ 10 ላይ እንደሚናገረው ሰው በግሪክ ሰውና በአይሁዳውያን መካከል ልዩነት የሌለ ሆኖ ሁሉንም ሰዎች ወደ እርሱ የሚያቀርብበት እምነትን ሰጥቶ ልክ እንደ ገመድ ማለት ነው። ሁሉም በዚህ በእምነት ገመድ ወደ እግዚአብሔር የሚቀርቡ ሆኑ ልዩነት የለምና ሁሉ ኃጢአትን ሰርተዋልና ሁሉም በድሏልና የእግዚአብሔርም ክብር ጎድሏቸዋልና አይሁዳውያንም አሕዛብም። ስለዚህ እምነትን ሰጠ። ሰው ማመን አለበት ወደ እግዚአብሔር ለመምጣት። ኦኬ ማመን ማለት ግን ምን ማለት ነው? ማመን ማለት በቃ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ብቻ የችን ኮንፌስ የማድረግ ብቻ ጉዳይ አይደለም። የሆነ ኢየሱስ የእግዚአብሔር ልጅ ነው የማለት ጉዳይ ብቻ አይደለም። ለምሳሌ ኢየሱስ የባህሪ አምላክ ነው ብሎ ማመን አለበት አንድ ሰው። የምርም ኢየሱስ ፈጣሪ አምላክ ነው፣ ኢየሱስ ፍጹም ሰው ነው ብሎ ማመንም አለበት። አንዳንድ ሰዎች ፍጹም ሰውነቱን ክደው የእግዚአብሔር ልጅ ነው የሚሉ ሰዎች አሉ፣ ልክ እንደ ኦንሊ ጂሰሶች። ወይም በፕሮቴስታንት ውስጥም ቀደም ሲል ወንድማችን ማን ነው ዮናታን አክሊሉ ሲያስተምር የነበረ አይነት ትምህርት ከቅድስት ድንግል ስጋን አልነሳም የሚል ትምህርት ያስተምር ነበር በፊት። ከዛ ከ5 ዓመት በኋላ አስተካክያለሁ ብሎ የመጣው ማለት ነው። ከድንግል ማርያም ስጋን አልነሳ ማለት ፍጹም ሰውነቱን መካድ ነው። ሰው ከቅድስት ድንግል ማርያም ስጋን አልነሳም ጌታችን ኢየሱስ ብሎ እያመነ ግን የእግዚአብሔር ልጅ ነው ቢል ገና አላመንም። ይሄ ሐሰተኛ እምነት ይባላል። ስለዛ ከዛ በፊት ያለው እምነት የሚያድን እምነት እንኳን አይደለም። ባይዚ የዛ የፓስተሩ ፍጹም ሰውነቱን የናደ ስለሆነ እምነት ማለት ሳውንድ ዶክትሪን የሆነ ነገርንም መቀበል ማለት ነው። እውነተኛ የሆነ አስተምህሮንም መቀበል ጭምር ነው። እምነት ማለት ልክ እንደዛ ነው። ስብከትን ሰምቶ ቀጥታ የሚሰማው ስብከት ደግሞ ከተላኩ ሰባኪያን ዝም ብሎ በየመንደሩ እኔም ሰባኪ ነኝ ብሎ ከሚመጣ ሳይሆን የምርም የተላኩ ሰባኪያን አሉ። የመጀመሪያዎቹ ሐዋርያት ናቸው። ከዛ በኋላ የሚመጡ ሰባኪያን ሁሉ የተላኩ ለመባል ነሰሰሪ በሐዋርያት ስር መሆን አለባቸው። በዛው በሐዋርያት ስር ሆነው ከሐዋርያት ተምረው እና ቀጥታ የሚላኩ በቤተ ክርስቲያን ውስጥ የሚላኩ በጌታ ቤተ ክርስቲያን ውስጥ ልክ እንደዛ ነው መሆን ያለበት። እሱን ሰው ይሰማና ያምናል። እሱን ሲሰማ ደግሞ የሚሰማው ደግሞ ምን አይነት ስብከት ነው? እውነተኛ የእግዚአብሔር ቃል። ስለዛ የተሳሳተ ትምህርት የሚያስተምር ካለ በዛ ያንን የተሳሳተ ትምህርት ሰምቶ ሰው አመንኩኝ ቢል እንኳን ያ እምነቱ የማዳን ኤፊካሲ የለውም፣ የማዳን ብቃት የለውም። የማዳን ብቃት ያለው እምነት እውነተኛውን ትምህርት ሰምተን የምናምነው እምነት ነው። መጀመሪያ እሱን ነው ማወቅ ያለብን። እምነት ላይ ራሱ ልዩነት አለ። ከእምነት ገና ዞር ሳንል እምነት ላይ ራሱ ምክንያቱም የተሳሳተ ትምህርት ይዞ ነው አብዛኞቹ የተቀመጡት እና ያ እምነት ገና ከጅምሮ አያድንም። እዛ ላይ ነው መነጋገር መጀመሪያ። ከዛ ቀጥሎ ግን በእምነት ውስጥ ሆኖ ሰው ወደ ውሃ ውስጥ ይገባል። ጥምቀት ላይ ማለት ነው። ጥምቀት ውሃ ውስጥ ሲገባ ያንን ቦታ እግዚአብሔር ጸጋውን የምንቀበልበት ያንን ጸጋውን ኢምፓርት የምናደርግበት ስፍራ አድርጎን ያስቀመጠው ጥምቀትን። ስለዚህ ሰው ወደ ጥምቀቱ ሲገባ የእግዚአብሔርን ጸጋ እዛ ጥምቀት ውስጥ ይከፈላል። አሁን ስራ አይደለም ጥምቀት። እሺ ጥምቀት ስራ ከሆነም የሚሆነው የእግዚአብሔር ስራ እንጂ የኛ ስራ አይደለም። ጥምቀት የኛ ስራ በፍጹም አይደለም። ልክ ስትጠመቁ በዛ በጥምቀት ውስጥ የእግዚአብሔርን ስራ የምታገኙበት ብቻ እንጂ የእናንተ ስራ አይደለም። ስለዚህ አንደኛ ጥምቀትን የሚያገል አይደለም። ሰው በእምነት ይድናል ማለት አዎ፣ ይሄ ጥምቀት ትክክል። ልክ ከዚህ ቀደም የማርቲን ሉተር ስራ ላይ እንዳሳያችሁ ማለት ነው። ዶክተር ማርቲን ሉተር የራሱ የፕሮቴስታንቲዝም መስራች ነው። እሱ እምነት ብቻ ሲል ጥምቀትን እንኳን ባላገለለ መልኩ ነው። አሁን ላይ ያሉት ግን ጥምቀትን ባገለለ መልኩ ነው። ስለዚህ ይለያያል። እምነት ብቻ ሲሉ ራሱ ሉተራውያንና ሌሎቹ ሲሉት ማለት ነው። ለማንኛውም ጥምቀትን ባላገለለ መልኩ ነው። ከቅዱስ ሚስጥር መሳተፍን ባላገለለ መልኩ ነው። ግን አሁን ዋናው ትኩረት የተደረገው ስራ ላይ ከሆነ ስራ ምን ጋር ነው የሚመጣው ነው። ስራ የሚመጣው ምን ጋር ነው? አንድ ሰው አምኖ ሲጠመቅ ይድናል፣ ከቅዱስ ሚስጥር ይካፈላል፣ ከጌታ ጋር አንድ ይሆናል፣ ከህብረቱ ጋር አንድ ይሆናል። እንደዚህ አይነት ህይወትን ያለ ስራ ይጀምራል። ያለ ስራ ድኑ ነው የሚጀምረው። ክርስትና የሚጀምረው በመዳን ነው። ያለ ስራ እንዳትረሱ። ምንም ከኛ ምንም አይነት ስራ ሳይጠበቅ በማመን ዘንድ በመጠመቅ
እና ከቅዱስ ሚስጥር በመካፈል ከክርስቶስ ጋር አንድ በመሆን ከህብረቱ ጋር አንድ በመሆን ነው የሚጀምረው። የክርስትና ህይወት እንዲህ ነው የሚጀምረው። በቃ ዳንን ብለን እንናገራለን። አሁን ያደናል ማለት ነው ያለምን ያለ ስራ። ስለዚህ ቅዱስ ጳውሎስ ምን ይላል በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ማንም እንዳይመካ ከስራ አይደለም ከእናንተ አይደለም ነው እንደሚለው አይደል? ከእናንተ አይደለም ማንም እንዳይመካ ይልና ከእናንተ አይደለም ሲል ግን አሁን አንዳንድ ካልቪኒስቶች በፕሮቴስታንት ውስጥ ከእናንተ አይደለም ሲል ኢቭን እምነትን ራሱ ጨምረው ከእናንተ አይደለም ያለው የእምነትንም ጉዳይ ነው ይሉናል። እና ሳታምኑ እንደዚህ ሆኖ ይዳናችሁት መጀመሪያ ከዛ በኋላ የምታምኑት ይላሉ። በዚህ ካልቪኒስቶች እንደዛ ነው የሚያምኑት። በሪፎርም ቴዎሎጂ ውስጥ ያሉት አስቀድማችሁ የሆነ ኢሬዚስታብል ግሬስ ይመጣና በእናንተ ላይ ያርፍና የሆነ ልትቃወሙት የማትችሉት አይነት ጸጋ ያው ሙት ስለሆናችሁ ነው። እንደውም ዳይፋሲል ሲናገር ነበረ ባለፈው ምን እያለ ሲያወራ ሰምቼዋለሁ። ኦኬ ያው ሙት እኮ ነው። ሙት የሆነ ሰው እንዴት ይጠመቃል ሲል ነበር። ኦኬ ሙት የሆነ ሰው አያምንም። ኦልሬዲ ሰውየው በዛ ደረጃ በማይጠመቅበት ደረጃ ከሞተ እንግዲያውስ አያምንም ማለት ነው። አይ ማመን ይችላል ከተባለ ዘን መጠመቅ የማይችለው ለምንድን ነው? መንቀሳቀስ አይችልም እንደዛ ልትሉን አትችሉም አይደለም። መቼስ ሙት ነው ስትሉ ፊዚካሊ የሞተ ሰው እያላችሁኝ አይደለም። በመንፈስ ከሆነ በመንፈስ በዛ ደረጃ ሊጠመቅ በማይችልበት ደረጃ ከሞተ እንግዲያውስ ሊያምንም አይችልም ማለት ነው። እና ካልቪኒስቶች እንደዛ ብለው ነው የሚያምኑት። ሰው ሊያምን እንኳን በማይችልበት ደረጃ ጭራሹን ሊያምን በማይችልበት ደረጃ ሞቷል። ማመን ካስፈለገው የተወሰነ ጊዜ እርዳታ ምናምን ብቻ አይደለም የሚያስፈልገው ነው የሚሉት። እኛ የጊዜ እርዳታ ያስፈልጋል እንላለን፣ ግን ዳግም እስኪወለድ ድረስ አይነት እርዳታ ግን አይደለም። ሰዎችን የመጥራት አይነት ሰዎችን የማነሳሳት የጊዜ እርዳታ ያስፈልጋል። ለማመን ራሱ ሙስሊም ወንድሞቻችን እንዲያምኑ እግዚአብሔር ሊረዳቸው ይገባል። እግዚአብሔር ደግሞ እርዳታው ደግሞ ለሁሉም ባይዜ ክፍት ነው። ለተመረጡ ብቻ ሳይሆን ለሁሉም ክፍት ነው እና ልባቸውን ክፍት ቢያደርጉ የእግዚአብሔር እርዳታ ያገኛሉ፣ ይስባቸዋል፣ አምኖ ይጠመቃሉ፣ ይድናሉ። ሌሎችም የትኛውም ሰው አክቹዋሊ ለማንኛውም እነዛ ካልቪኒስት ፕሮቴስታንቶች ምንድን የሚሉት እንዳልኳችሁ በቃ የሞተበት አሟሟት በማያምንበት ደረጃ ስለሆነ ማመን በማይችልበት ደረጃ ስለሆነ እግዚአብሔር ምን ያደርጋል ይላሉ። አስቀድሞ የተወሰኑ ሰዎችን ይመርጥና በእነሱ ላይ እምቢ ሊሉት የማይችሉት አይነት ጸጋ ያወርድባቸውና ዳግም ይወልዳቸዋል። ተመልከቱ፣ ዳግም ልደት ያለ እምነት ማለት ነው። ያለ ጥምቀት ብቻ አይደለም፣ ያለ እምነት እንኳን ዳግም እንዲወለዱ ያደርጋቸውና ከዛ በኋላ እንዲያምኑ ያደርጋቸዋል። ከዛን እስከ መጨረሻው እንዲጸኑ ያደርጋቸዋል፣ እንዳይጠፉ ያደርጋቸዋል። ይሄ የካልቪኒስቶች ትምህርት ነው። ግን እንዲህ ያለ አይደለም። ኤፌሶን ምዕራፍ 2 ላይ ምንድን ያለን? ጸጋው በእምነት አድኗችኋል ነው። ጸጋው አድኗችሁ ከዛ በኋላ ታምናላችሁ አይደለም። ጸጋው ገና ከጅምሩ የእግዚአብሔር ጸጋ የሚያድን ስታምን ነው። ካላመን አይደለም። ስለዚህ እምነት ይቀድማል። ጸጋው በእምነት አድኗችኋል፣ ይህም ከእናንተ አይደለም ይልና ማንም እንዳይመካ። አሁን ከእናንተ አይደለም ሲል እምነትን እንዳይሉ ማለት ነው። ይህም ከእናንተ አይደለም ማንም እንዳይመካ ይልና ከምን አይደለም ይላል? ከእምነት አይደለም ሳይሆን ከስራ አይደለም። የመጀመሪያው ድህነት ከስራ አይደለም እንጂ ከእምነት አይደለም አይባልም። እንዲሁ በጸጋው ይጸድቃሉ ሲልም በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ ነው ያለን። ሮሜ ምዕራፍ 3 ቁጥር 24 ላይ በምን የሚገኝ? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ። ስለዚህ እምነት ያስፈልጋል ማለት ነው። ኦኬ፣ ግን ያለ ስራ ብሎናል። ትክክል ነው። የመጀመሪያው ድህነታችን ላይ በስራ አልዳንም። እግዚአብሔር አየን፣ በጣም ኃጢአተኞች፣ በጣም በደለኞች ነን፣ ውድቀት ውስጥ ያለ ነው፣ ጨለማ ውስጥ ያለ ነው። ከዛ በኋላ ምን አደረገ? ልጁ ኢየሱስን ላከ። እንዲሁ ወዶን ማለት ነው። ከኛ ምንም ሳይ እንዳይረሳ እንዲሁ ወዶን ልጁ ኢየሱስን ላከ። ስለዛ በልጁ በክርስቶስ ኢየሱስ የሚያምን ይድናል ማለት ነው። ኦኬ፣ ስለዛ ያለ ስራ ብያለሁ። እናምናለን ጌታ ኢየሱስ ያመነ የተጠመቀም ይድናል ስላለ ዘን እንጠመቃለን። ያመነ የተጠመቀ ይድናል። ስራ መቼ ነው የሚያስፈልገው ከተባለ አንዴ እንዲድነን ከጀመርን በኋላ ድህነታችንን መፈጸም አለብን። ምን ማለት ነው? ድህነትን መፈጸም ነው። ግን ድህነትን መፈጸም ማለት አንድ ሰው ልክ ዳነ የምንለው የመጀመሪያው ላይ ተወለደ እያለ ነው። ዳነ ስንል መወለድ ነው። ቦርን አጌን ማድረግን፣ ኦኬ፣ ሪጀነሬት ማድረግን፣ እንደ አዲስ መፈጠርን፣ እሱን ነው ዳነን የምንለው። ከድንግዝግዝ ጨለማ ወደሚደንቅ ብርሃን መምጣቱን፣ ከሞት ወደ ህይወት መምጣቱን እሱ ነው ዳነን የምንለው። እሱን ድነናል። ስለዚህ ተወለድን። ግን አንድ ሰው ግን መወለድ ብቻ አይደለም የሚጠበቅበት። ምን ያስፈልጓል? ማደግ ደግሞ ያስፈልጓል። ማደግ በክርስትና ምንድነው? ፍሬን ማፍራት ነው። ፍሬን ካላፈራ ግን የተወለደው ራሱ ልክ ከጨለማ ወደ ብርሃን የመጣው በብርሃኑ እንዲመላለስ ነው። በብርሃኑ ባልመላለስም አላጣውም፣ አይቻልም። እንደዛ በብርሃኑ ካልተመላለስክ ታጣዋለህ ድህነትን። በኃጢአት እመላለሳለሁ ብትል ድህነትን ልታጠው ትችላለህ። ፍሬን አላፈራም ካልክ ድህነትን ልታጠው ትችላለህ። በክርስቶስ ሆነ ፍሬ ላታፈራ ትችላለህ። በዚህ ከመከራት ስንፍና የተነሳ ልክ ዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ እንደተናገረው ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይልና፣ እሺ በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል፣ ፍሬ የሚያፈራውን ግን አብዝቶ እንዲያፈራ ያጠራዋል ይላል። በእኔ ያለውን ያለው ባይዚ ጌታችን ኢየሱስ በእኔ ያለውን። ሰው ያለ እምነት በክርስቶስ አይሆንም። ስለዚህ ስላመኑ ሰዎች ነው የሚያወራው። ያላመነ ሰው በክርስቶስ አይሆንም። ካላመነ በቃ እየተቆረጠ ነው የሚለው እንጂ በክርስቶስ መሆን አይችልም። በእኔ ያለውን ይልና ፍሬ የማያፈራውን ቅርንጫፍ አባቴ ምን ያደርገዋል? ያስወግደዋል። ስለዚህ አሁን ያ ሰው ካላፈራ እንኳን በክርስቶስ ሆኖ ካላፈራ እንኳን በማን ስንፍና ነው? በራሱ ስንፍና እንጂ ግንዱ አልመገብህም ብሎት አይደለም። ፍሬ ማፍራት የሚችለው ቅርንጫፍ ትክክል በግንዱ ላይ እስካለ ብቻ ነው። በግንዱ እስካለ ፍሬ ማፍራት እኮ ይችላል። ግን በስንፍናው ግን አላፈራም ሊል ይችላል ያ ቅርንጫፍ። እኔ ለምሳሌ ወይ አንዳችሁ በክርስቶስ ሆናችሁ ግን ነው አናፈራም ልትሉ ትችላላችሁ። ያኔ የጌታችን ኢየሱስ አባት ይቆርጣችኋል፣ ይቆርጠናል። ስለዚህ ይቆረጣል ሰው ፍሬን ካላፈራ። ፍሬ ቢሶች ሆነው እንዳይቀሩ ይላል። አሁን ቲቶ መልእክት ላይ ቅዱስ ጳውሎስ ከእናንተ መካከል ደግሞ ምዕራፍ 2 ላይ አንዳንዶች ፍሬ ቢሶች ሆነው እንዳይቀሩ አንጽ ይለዋል። ፍሬ ቢስ ሆኖ መቅረት የለበትም ክርስቲያን። ፍሬ ቢስ ሆኖ መቅረት ስላለ በክርስትና ውስጥ አይ ነው ፍሬ ቢስ ከሆነ ገና ከጅምሩ አላመነም የሚሉ ሰዎች አሉ። እንደዚህ አይነት ለዚህ አንድ ጥቅስ ማስረጃ ሆኖ አድርጎ ማምጣት የሚችል ሰው የለም። ያ አንድ አማኝ ፍሬ ቢስ መሆን ጭራሽ አይችልም። ፖቴንሻሊ ማለት ነው። ፖቴንሻሊ
በኃጢአት መኖር አይችልም። ፖቴንሻሊ ፍሬቢስ መኖር አይችልም። እንደዚህ አይነት ትምህርት የለም። ይህ ዝም ብሎ ማስተባበያ ማስቀመጥ ነው። አንድ ሰው አምኖም ፍሬን ሳያፈራ ሊኖር ይችላል። ነፃ ፈቃዱን አይነጥቀውም። እግዚአብሔር ሲያምን እግዚአብሔር ነፃ ፈቃዱን አይነጥቀውም ያንን ሰው። ስለዚህ በኃጢአት ሊመላለስ ይችላል። ፍሬቢስ ሆኖ ሊኖር ይችላል። ያኔ ድህነቱን ያጠዋል። ይቅርታ አንዴ እንትን ነው። እሺ ይመስገን አምላክ። ሰላም ላንቺ ነው። አሜን። እንዴት አለሽ? እግዚአብሔር ይመስገን። ሶሪ ስላቋረጥኩ በዛ አብረን ስለስለም። እሺ እዚህ ጋር ሰው አንተ ከጠቀስካቸው ጥቅሶች አንጻር ገላትያ 2:16 ላይ ያለውን እንዴት ነው አብረን ታስኬደው? ማለት እዛ ጋር በህግ ስራ እንዳይሆን አውቀን ምናምን የሚል ቃል አለ። አይ ቲንክ 15 ወይ 16 ላይ ልክ ነኝ ይመስለኛል አለ። እሺ እሱን እንዴት ነው ከዚህኛው ሀሳብ ጋር የምታስኬደው? ወይም ደግሞ የኦርቶዶክሳዊ አስተምሮ ይሄኛውን ቃል እንዴት ነው የምትረዱት? እሺ ገላትያ ምዕራፍ 2 ላይ ያለውን ልክ ቀደም እንዳልኩሽ ነው። ማንም ሰው አሁን የገላትያ መልእክት እነዚህ ጂዶ ክርስቲያንስ ነበሩ በሰዓቱ ምንድነው ከአይሁድ ወደ ክርስትና የሚመጡ እና ያናውጧቸዋል። ምን አይነት ማናወጥን ያመጣሉ? የሙሴን ሕግ ካልተቀበላችሁ፣ ካልተገረዛችሁ፣ እንዲህ ካላደረጋችሁ አስቀድማችሁ ልትድኑ አትችሉም። አዚፍ የሆነ ልክ የድህነት መስመር ማለት ልክ በተለይ ለአሕዛብ ማለት ነው። ልክ እንዴት ብሎ ነው የሚያስቡት? ከአሕዛብነት መጀመሪያ ወደ ይሁዲነት ይገባሉ፣ ተገዝረው ምን ብለው ምናምን ማለት ነው። ከዛ ቀጥለው እንደነዚህ ሕጎችን ይፈጽሙና ደግሞ ወደ ክርስትና እንደዛ የሚመስል ነገር ያስቀምጣሉ። ስለዚህ የእግዚአብሔርን ጸጋ የሚያገኙት ያንን ሕግጋትን በመፈጸም የተለያዩ ነገሮችን በማድረግ ምናምን በዛ ውስጥ የእግዚአብሔር ጸጋ እንደሚተላለፍ አድርጎ ነው የሚያስተምሩት። ወይም ደግሞ የእግዚአብሔርን ጸጋ ያገኙት እንደዛ በማድረጋቸው ምክንያት በእነሱ ስራ ምክንያት ያገኙት ያስመስሏቸዋል። እና በፍጹም አይደለም። የእግዚአብሔር ጸጋ በስራ አይገኝም። ጸጋ በስራ ይገኛል ማለት የሚጀመር ከሆነ እንግዲያውስ ያ ጸጋ አይደለም። ጸጋ መሆኑ ይቀርና ደሞዝ ይሆናል። ለስራቸው የተከፈላቸው ነው የሚሆነው። ገላትያ ላይ ዋና ሀሳቡ እንደዛ ነው። በአይሁዳዊና ከአይሁድ ወደ ክርስትና በሚመጡና ከአሕዛብ ወደ ክርስትና በሚመጡ ሰዎች መካከል ያለውን ነገር እያነሳ የሚናገርበት ክፍል ነው። እሱን አሁን አንስቼ የተወሰነ ነገር ላሳይሽ። እንዲህ ይላል። እስኪ አንዴ ቀጥላ አንብቦ። እሺ ገላትያ ምዕራፍ 2 እንዲህ ይላል ከቁጥር 15 ጀምሮ። እሺ እኛ በፍጥረት አይሁድ ነን። ሚኒንግ በስጋ ውልደታችን አይሁዳውያን ነን ነው። የአብርሃም ልጆች ነን ባጭሩ። ግን በፍጥረት ነው ያለው። ስለዚህ በስጋ ማለት ነው። በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። በአይሁዳውያን ዘንድ አሕዛብ ኃጢአተኞች፣ ያልተገረዙ እየተባሉ ይጠራሉ። እሺ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ብሎ ይናገራል። ስለዚህ አሁን አይሁዳውያን ልክ ሲመጡ ይህን ሕግ ፈጽሙ እያሉ ያስጨንቋቸዋል አሕዛብን ማለት ነው። ከአሕዛብ የሚመጡትን ልክ ቁጥር 11 ጀምሮ እንዲህ ይላል። ከፍ የተወሰነ ነገሩ ግልጽ እንዲሆንላችሁ ማለት ነው። ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ይላል፣ ያው ቅዱስ ጴጥሮስን ማለት ነው፣ ፊት ለፊት ተቃወምኩት፣ ይፈረድበትም ዘንድ ይገባ ነበርና ይልና አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከእነርሱ ተለየ ይላል። ማለት የሆነ ከአሕዛብ ከተመለሱ ጋር ምናምን መብላትን የተወሰነ ፈቀቅ ማለት ጀመረ ጴጥሮስ። ያው ለእነዛኞች ሁሉ ነው አክቹዋሊ። እሱም ቅዱስ ጴጥሮስም ይሄ ነገር ሳይገባው ቀርቶ አይደለም በፍጹም። የክርስቶስ ወንጌል ሳይገባው ምናምን የጸጋው ሁኔታ ሳይገባው ቀርቶ ምናምን በፍጹም አይደለም። ሲጀመር የመጀመሪያው አሕዛብን ያጠመቀ ሰው ወደ ክርስትና ያመጣ ሰው ጴጥሮስ ነው። ኢቨን ጳውሎስ እንኳን አይደለም። ቅዱስ ጴጥሮስ ነው አሕዛብን ለመጀመሪያ ጊዜ ወደ ክርስትና ያመጣው፣ የቆርኔሌስን ቤተሰብ ማለት ነው። ሰው እነዚህ ደግሞ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ብሎ ያመጣው ጴጥሮስ ነው። ስለዚህ ጴጥሮስ ይሄ ነገር አይጠፋውም። ግን ለነዛኛዎቹ ጭንቅላት ብሎ ለነዛኛዎቹ ምንድነው ከአይሁድ ለመጡት ብሎ የተወሰነ ፈቀቅ አለ ማለት ነው፣ ከአሕዛብ ከመጡት ወገን። እሺ የቀሩትም አይሁድ ደግሞ በርናባስ እንኳ በግብዝነታቸው እስከ ተሳበ ድረስ ከእርሱ ጋር አብረው ግብዞች ሆኑ። እሺ ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩት አለ። እኛ በፍጥረት አይሁድ ነን። ስለዚህ የሆነ አሕዛብ እኮ የመጡት ከአሕዛብ ወገን ነው። እነዚህ የመጡት ከአሕዛብ ወገን ነው ወደ ክርስትና የመጡት። አንተ ደግሞ ከአይሁድ መንደር ነው የመጣው። ሁላችንም ከኃጢአት መንደር ነው የመጣ ነው። ስለዚህ ኃጢአተኞች ደግሞ የሚድኑት የሕግን ስራ በመፈጸም ሳይሆን በእምነት እንደሆነ አውቀናል፣ በክርስቶስ ላይ ባለ እምነት። ስለዚህ አንዱ ከአንዱ ጋር መገፋፋት አይችልም። ሁላችንም በክርስቶስ ኢየሱስ እንትን ነው አንድ ነን ነው ሐሳቡ። ለዛ ነው ገላትያ እዚሁ ምዕራፍ 3 ላይ ምን ብሎ የሚናገረው? ቁጥር 20 እመለሳለሁ። በዚህ ወደዛው አንድ የሚያስቀምጠው ቁጥር ነገር አለ እዛው ገላትያ 2 ላይ። ገላትያ 3 ላይ ግን እዛው ጋር ቀጥል አድርጎ ምን ይላል መሰላችሁ? ገላትያ ምዕራፍ 3 ላይ እንዲህ ይላል ከቁጥር 23 ጀምሮ እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠብቅ ነበር። እሺ እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ሕግ ሞግዚት ነው፣ ወደ ክርስቶስ የሚያቀርብ ሞግዚት ሆኗል። እምነት ግን መጥቷል፣
ከእንግዲህ ወዲህ ከሞግዚት በታች አይደለንም፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? በእምነት በኩል፣ በሕግ በኩል ሳይሆን በእምነት በኩል። ሕግ እንደ ሞግዚት ብቻ ነበር። እሺ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ አይሁዳዊም የግሪክ ሰዎች ወይም አሕዛብም ቢሆኑ በቃ ከክርስቶስ ጋር አንድ የሆኑ ዘንድ ተጠምቀው የለ እነሱ ከጌታ ጋር አንድ ሆነዋል፣ ክርስቶስን ለብሰዋል። ስለዚህ አሁን አዲስ ሰው ነው በቃ ያለው። ልክ ኤፌሶን ምዕራፍ 2 ላይ እንደተናገረው ከሁለቱ አንድን አዲስ ሰው ሊፈጠር አይደል ያለው። በቃ አሁን አዲስ ሰው ነው የሚፈጠረው በክርስትና እንጂ አይሁዳዊ ልክ እንደ አይሁዳዊነቱ ብቻ እያሰበ አሕዛብ ሊያርቅ አይችልም። ስለዚህ ምን አለ ገላትያ 3 እዛው ላይ ይቀጥል አድርጎ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ ስንት ሰው ናችሁ? አንድ ሰው ናችሁና። ስለዚህ በክርስቶስ ኢየሱስ አንድ ሰው ናችሁ። ስለዚህ እርስ በርስ መገፋፋት የለም ነው። ስለዚህ ይሄ ስለምን እያወራ ነው? ኢኒሺያል ሳልቬሽን በክርስቶስ ኢየሱስ አንድ ሰው ስለመሆናችን ወይም ከጌታ ጋር አንድ ሆነን ድህነትን ከመጀመራችን አንጻር። ስለዚህ መጀመሪያ ልክ ድህነትን ስንጀምር ምንም ስራ ሕግ ምናምን መጠበቅ ሳይጠበቅብን ድነን ነው የምንጀምረው። ክርስትና የሚጀምረው በመዳን ነው። ስለዚህ ምን አለ ቅዱስ ጳውሎስ በገላትያ መልእክቱ ዘው ምዕራፍ 2 ላይ አሁን ቅድም የጠቀሽው ላይ ቀጥል አድርጎ ማለት ነው እንዲህ ይላል። አንዴ ዝቅ ብሎ ቁጥር 21 ላይ ቲንክ የእግዚአብሔርን ጸጋ አልጠልም ይላል። የእግዚአብሔርን ጸጋ አልጠልም። ጽድቅስ በሕግ በኩል ከሆነ ይላል እንኪያስ ክርስቶስ በከንቱ ሞተ ይላል። ጽድቅስ በሕግ በኩል ከሆነ አይሁዳውያን ምን እያሉ ስለሚያስጨንቋቸው ይህን ሕግ መፈጸም አለባችሁ፣ ይህን ሕግ መፈጸም አለባችሁ፣ እናንተ ያልተገረዛችሁ ይህን እንዲያርጉ እያሉ ይጭኑባቸዋል። ግን በዛ አይደለም ጽድቅ ያለው። በቃ ጽድቅ ያለው አሁን በጸጋ ነው። ጸጋውን ይቀበላል ሰው፣ በዛ ነው የሚጀምረው። ጸጋውን ተቀብሎ ይድንና ሰው ከዳነ በኋላ ከዛ በኋላ ድህነትን ለመፈጸም የሐዲስ ኪዳንን ሕግ ይጠብቃል። የሐዲስ ኪዳን ሕግ ምንድነው? ክርስቶስን እሺ ይቅርታ ተመልሻለሁ። እሺ የሐዲስ ኪዳኑ ሕግ በአጭሩ ክርስቶስ ኢየሱስን መስሎ መኖር ነው። ጌታችን ኢየሱስን መስሎ መኖር ነው። አሁን ይሄ ገላትያ ላይ ያለው ቆይ መጀመሪያ ከተመለሰልሽ ቼክ ላድርግ። ይሄ ኢኒሺያል ሳልቬሽን ይባላል። ይሄ ወደ ክርስትና ገና የምንጨመርበት ከክርስቶስ ጋር አንድ የምንሆንበት እሱን የሚያሳይ ነው። ያለምንም ሕግ ያለምንም ስራ እንድናለን። እንደዛ ነው የምናየው ይሄንን ክፍልኛ። ይሄ ኢኒሺያል ድህነትን የሚያሳይ ስለሆነ ማለት ነው። ከዛ በኋላ ስራ ለምንድን ነው የሚያስፈልገው ታዲያ የሚለው ግን ይሄድበታል። እዚህ ድረስ ተግባባን ነው? አሜን። እሺ ስራ የሚያስፈልገው ታዲያ ለምንድን ነው? ኦኬ ያለ ስራ ድኛለሁ ካላችሁ ታዲያ ስራ ምንድን ነው የሚያስፈልገው ከተባለ ቅድም እንዳልኩት ፍሬ ቢሶች ሆነን መኖር ስለማንችል ወደ ብርሃን የመጣ ነው በብርሃኑ እንድንመላለስ ነው። ኦኬ እንደ አዲስ የተፈጠር ነው መልካም ስራን ለመስራት ነው። ስለዚህ መልካም ስራን አንሰራም ካልን እንግዲያውስ ለተፈጠርንበት ዓላማ እየኖርን ስላልሆነ ድህነታችን እናጧለን። ድህነት ይፈጸማል አይደል? እንግዲህ ይህን ጳውሎስ በግልጽ ነው የተናገረው። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ብሏል። በምን መልኩ ነው ራሱ መዳናችሁን ፈጽሙ ያለው? በፍርሃት እና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ። ስለዚህ መዳን መፈጸም አለበት። መዳን የማይፈጸም ከሆነ ታጠዋለህ። ስለዚህ ባልተፈጸመ ድህነት የዘላለም መንግስትን አትወርስም። ስለዚህ ምንድነው ድህነታችን መፈጸም አለበት። እንዴት እንፈጽም ከተባለ በአጭሩ ለተፈጠርንበት ዓላማ በመዋል እንደ አዲስ የተፈጠር ነው መልካም ስራ ለመስራት ነው። ኤፌሶን አሁን ምዕራፍ 2 ቁጥር 8 ላይ ከስራ አይደለም ምናምን የሚለው ክፍል ላይ ዝቅ ብለን ቁጥር 10 ላይ ብናይ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። በክርስቶስ ኢየሱስ ተፈጠርን ማለት እንደ አዲስ የተፈጠረውን መዳን ማለት ነው። እሱ ድህነት ነው። እንደ አዲስ መወለዳችንን እሱ ነው የሚያሳየው። በክርስቶስ ኢየሱስ መፈጠር እሱ ነው። አዲስ ፍጥረት መሆን እሱ ማለት ነው። ድህነት ነው እና የዳነው መልካም ስራ ለመስራት ነው። ኦኬ መልካም ስራ ለመስራት ድነ። ከዛ ለመልካም ስራን ባትሰራ ድህነትን ታጣለህ። ገና ከጅምሩ የዳንከው መልካም ስራ ለመስራት ነው። ኦኬ ገና ከጅምሩ የዳንከው ከክርስቶስ ጋር እንድትኖር ነው። ግን ከክርስቶስ ጋር መኖር በዚህ በኢየሱስ ክርስቶስ አምናለሁ የማለት ጉዳይ ብቻ አይደለም፣ ወይም ደግሞ ኢየሱስ የማለት ጉዳይ አይደለም። በህይወት ከእርሱ ጋር መኖር ነው። ኦኬ ከኃጢአት ርቆ በቅድስና እሱን ክርስቶስን እየመሰሉ መኖር ነው። እሱ ነው ከክርስቶስ ጋር መኖር ማለት፣ ከቅዱስ ቁርባን እየተካፈሉ ማለት ነው። ስለዚህ ይህንን ባናደርግ ነው ኦኬ መልካም ስራን ባናደርግ እናጠዋለን። ገላትያ ምዕራፍ 6 ላይ ቅዱስ ጳውሎስ ምን ይላል? እዚሁ አሁን እንግዲህ ተመልከቱ። አሁን ገላትያ ምዕራፍ 2 አለምሪ ጠቀሰው ምዕራፍ 3 አየን። ምዕራፍ 4 ላይ እሺ የተወሰኑ ክርስቶስ ምንድነው ምን ያህል ነፃ እንዳወጣን ምናምን ይናገራል። ዝና 5ኛው ምዕራፍ ላይ የተወሰኑ ሀሳቦችን ያስቀምጥና አክቹሊ እሱ ራሱ ይቀጥላል። ክርስቶስ ነፃ እንዳወጣን ይቀጥላል። እዛ ላይም ይቀጥልና የስጋን ፈቃድ ከቶ አትፈጽሙ ይላል። ቁጥር 16 አካባቢ ገላትያ ምዕራፍ 5 ቁጥር 16 የስጋን ፈቃድ ከቶ አትፈጽሙ ይላል። አሁን እንደዚህ ብሎ የተናገረው ክርስቲያኖችን ነው። ይልና ቁጥር 19 ላይ የስጋ ስራ የተገለጠ ነው ይዘረዝርና እንደነዚህ ያሉትን የሚያደርጉ አስቀድሜ እንዳልኩኝ ይላል የእግዚአብሔር መንግስት አይወርሱም ይላል። ይሄ ቅናት፣ ሟርት፣ አድመኝነት፣ ዝሙት፣ መዳራት፣ መናፍቅነት ምናምን እንደዚህ መሰለቦችን ይጠቅስና እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ። ከላይ የስጋን ፈቃድ ከቶ አትፈጽሙ ነበር ያለው። ዘና 6ኛው ምዕራፍ ላይ ዝቅ ብላችሁ ሄዳችሁ ደግሞ ስትመለከቱ አትሳቱ፣ እግዚአብሔር አይዘበትበትም ይላል። ቁጥር 7 አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያን ደግሞ ያጭዳልና በምድር ምንድነው በስጋ የሚዘራ ከስጋ መበስበስን ያጭዳል። እሺ በመንፈስ የሚዘራ ደግሞ ከመንፈስ የዘላለምን ህይወትን ያጭዳል ይላል። በስጋ የሚዘራ ማለት የስጋን ፈቃድ የሚፈጽም እሱ ከስጋ ምንን ያጭዳል? መበስበስን። ክርስቲያን እንኳን ቢሆን በስጋ
የሚዘራ ከሆነ የስጋን ፈቃድ እየፈጸመ የሚኖር ከሆነ ይሄው መበስበስን ነው የሚያጭደው፣ የዘላለም ሞትን። እሺ በመንፈስ የሚዘራ ከሆነ ወይም የመንፈስን ፈቃድ እያደረገ የሚኖር ከሆነ የመንፈስን ፈቃድ ማድረግ መልካም ስራን መስራት ነው። በዚህ እዛው ቀጣይ ጥቅስ ባንዝንም በጊዜው እናጭዳለንና ይላል መልካም ስራን ለመስራት አንተ አክት ይላል። ስለዚህ መልካም ስራን መስራት ነው እና ምን ይላል? በመንፈስ የሚዘራ ግን የመልካም ስራን የሚሰራ ማለት ነው። ከመንፈስ ምንን ያጭዳል? የዘላለም ሕይወትን ያጭዳል። ስለዚህ የዘላለም ሕይወት ይታጨዳል ብሎ ያስቀምጣል። ሰው ስራ የቱ ጋር ነው የሚያስፈልገው ከተባለ አንድ ሰው ከዳነ በኋላ ይሰራል። የሚሰራው ስለዳነ ነው። አዎ ግን ስለዳነ ብቻ አይደለም ለመዳንም ጭምር ነው። ለመዳን ማለት ድህነትን ለመፈጸም ማለት ነው። ድህነትን ለመፈጸም እና እንደዛ ነው። ስራ የሚመጣው እዚህ ጋር ነው። እዚህ ጋር ነው። ከሱ በፊት ሚስጥራት አሉ። በሚስጥራት ውስጥ በእምነት ሆነን የእግዚአብሔርን ጸጋ እንቀበላለን በነፃ እንዲሁ ከኛ ምንም ሳይጠበቅ ማለት ሳናምን ወይም ወደ ጥምቀት ቦታ ሳንሄድ ማለት አይደለም። የተለያዩ ህግጋትን ወይም ደግሞ የተለያዩ ስራዎችን ሳንፈጽም ማለት ነው። የቅድስና ህይወት ይኑራችሁ ተብለን ሳንጠየቅ በፊት እንደዛ ማለት ነው። እና አበዛውባችሁ ምናምን እና ያ እንደዛ ነው።